የዛሬ ቪዲዮ በአማርኛ ነው ማለት ነው። ኮሜንታችሁን ሳይ በኦሮምኛ በምሰራው ላይ አማርኛ ነው የምጽፉልኝና ለምን በአማርኛ ቪዲዮ አልሰራም በሚል መጥቻለሁ ማለት ነው። በአማርኛ ቪዲዮ እንኳን ደህና መጣችሁ። ላይክ እና ሼር፣ ሰብስክራይብ በማድረግ ፋሚሊ ሆኑኝ ነው የምላችሁ። ለማንኛውም እንተዋወቅ። ሴና እባላለሁ። የምኖረው ዱባይ ውስጥ ነው። ዱባይ ውስጥ ለረጅም ዓመታት በሰው ቤት ውስጥ ሰርቻለሁ። የምሰራውም የነበረው ደግሞ ምግብና ጽዳት ነበረ ማለት ነው። ለ5 ዓመት አንድ ቤት ነው የሰራሁት። ከዛም ደግሞ ከወጣው ገና አሁን 1 ወር ነኝ ማለት ነው። ከዚህ በፊትም በኦሮምኛ ቲክቶክም ላይ እዚህም ላይ ቪዲዮ ፖስት አድርግ ነበረ። ቆይታዬ ምን እንደነበር፣ ለምን ልወጣ እንዳሰብኩ፣ አሁንም ደግሞ ወጥቼ ምን እያሳለፍኩ እንደሆነ እንኳን በ2 ቪዲዮዎች ፖስት አድርግ ያለው ማለት ነው። እናንተ ተመልሳችሁ ብታዩት ታዩታላችሁ፣ አሪፍም ነገር ታገኙበታላችሁ ብዬ ተስፋ አለኝ እና ይሄ ቪዲዮም ደግሞ ልጆች ጋር ደርሶ እንዲጠቀሙበት ቢያንስ አንድ ሰው ቢጠቀም በጣም ደስ ይለኛል። ሼር፣ ላይክ፣ ኮሜንት ብታደርጉልኝ፣ አስተያየታችሁንም ብጽፉልኝ፣ እንደዚህ ብታረጊ ብትሉኝ በጣም ደስ ይለኛል። ይሄን ቪዲዮ ደግሜ ለመስራት የወደድኩት ከኔ ኋላ አዲስ የሚመጡ አሉ፣ እዚህም ደግሞ ያሉ ሜቢ ይሄ ነገር ያልገባቸው እኔ ለረጅም ዓመት የወሰደብኝ ቶሎ እንዲገባቸውና ራሳቸውን እንዲያዩ የራሳቸውን ነገር እንዲጀምሩ፣ ምንም ቀላል የለም ግን እንዲጀምሩ ስለምፈልግ ነው። ገና ከወጣሁኝ 1 ወሬ ነው ብያቸዋለሁ እና ሰውን የመምከር ደረጃ ላይም አልደረስኩም። ግን አሁን የሚሰማኝ ሰው ቤት ተቀጥሬ እንደሚሰማኝ አይነት ስሜት አይደለም። ለምሳሌ እዛ ስሰራ እምኖሩ ላይ አይመስለኝም። በቃ ዛሬ ሰርቼ ነገር ለመኖር ነው የምሰራው የነበረ። አሁን ላይ ግን እየኖርኩ የምሰራ ነው። በቃ ሁሉም ነገር ቀላል አይደለም ግን በቃ ይሆናል አይደለ? እየኖራችሁት የምትሰሩት ነገር ደስ እያላችሁ ማለት ነው። በቃ ምንም ነገር 100% ባይሟላ እንኳን የሆነ ሰላምም እረፍትም የምትፈልጉትን ነገር የምታደርጉበት እድሉ ይኖራችኋል። ያ ነገር ነው እኔ የሚሰማኝና ለምን ይሄን ነገር ሼር አላደርጋችሁም? እናንተም ደግሞ የምትወዱት ከሆነ እናንተም መሞከር ትችላላችሁ። ማለትም ይሄን ነገር እንዳስብ ያደረገኝ ነገር ምን እንደሆነ ታውቃላችሁ? 5 ዓመት ነው የሰው ቤት የሰራሁትና ብዙ ስኪል የለኝም። ከዛ ወጥቼ ኢትዮጵያ እንኳን ብሄድ የሆነ አሪፍ ገንዘብ የሚያስገኝ ሙያ የለኝም። አሁን በሚሰራበት ምግብ ቤት ነው እንዳልኳችሁ፣ ምግብና ጽዳት ነው የምሰራው። በዛ ሙያ ሬስቶራንት እንኳን አልቀጠርም፣ በሚገርም ሁኔታ ማለት ነው። አልቀጠርበትም፣ በደንብ አውቀዋለሁ። ስለዚህ ወደፊቴ ያንን ሁሉ አመት እዛ አጥፍቼ ምንም አይነት ስኪል የማይኖረኝ ከሆነ ገንዘብ እንደምታውቁት የዛሬ 5 ዓመት የሰራችሁት ገንዘብ ዛሬ ላይ ስታዩት ምንም ነው። በቃ ምንም 100,000 የዛሬ 5 ዓመት ቫሊዩ ነበረው፣ አሁን ላይ ምንም ናት። በቃ ስለዚህ የ5 ዓመቱ ብር ዛሬ የማይሰራ ከሆነ እኔ ጊዜንም እድሜንም እውቀቴንም በቃ ልጅነቴንም እያጣው ነው። ስለዚህ በዚህ ላይ መንቃት አለብኝ ብዬ ወደዚህ ውሳኔ ገባው ማለት ነው። ያው እኔ 5 ዓመት ነው የሰራሁት። ወደ 4 ዓመት አካባቢ ስደርስ ራሴ ላይ መጽሐፍትን በማንበብ ምናምን እንደዚህ በመማር ዩቲዩብ ቪዲዮዎችን በማየት ዩቲዩብ ራሱ ለመጀመር ቲክቶክ ላይም ለመጀመር ምናምን ወስኜ በቃ አይ ሰው ቤት 5 ዓመት ሰርቼማ እንደዚህ አይነት ለውጥ ማላመጣ ከሆነ ይሄንን ሶሻል ሚዲያ ራሱ ለምን አልጠቀምም ብዬ ጀመርኩ ማለት ነው። እና አሪፍ ሆኖልኛል። እሱም ዩቲዩብም ይሄው መንገድ ላይ ነው ያለሁት። ጀምሬያለሁ። ያው ብዙ ቫይራል አይደለም፣ ወደፊት ቫይራል ይወጣል ብዬ ተስፋ አለኝ። ቲክቶክም በጣም አሪፍ ነው። እንዲሁም ቢዝነስ ጀምሬበታለሁ። ከማዳም ቤት ከወጣሁኝ ምንም ስራ ሳልፈታ የኦንላይን ቢዝነስ ከፍቻለሁ ማለት ነው። ያው ይሄንን ነገር ሼር የማረጋችሁ በእኔ ህይወት ደረጃ ላይ ላላችሁ ለመሆንም ደግሞ ወደፊት ለምትፈልጉት ሜቢ እኔ መንገድ ኮንኳችሁ ከኔ የምትወስዱት አንድ ነገር ካለ በሚል ነው እንጂ ከናንተ ተሽዬ እንዳልሆነ እንድታውቁ በዚህ ማለት ነው። ያው አሁን እኔ ያለሁበት ያ ዋው የሚያስብል አይደለም፣ ግን እግዚአብሔር ይመስገን ከበፊቱ የተሻለ ነው። ለራሴ ለመኖር ጀምሬያለሁ። ለራሴ ነው የምሰራው ማለት ነው። የራሴ ስራ ነው፣ ለራሴ ነው የምሰራው እና ጉልበቴንም እውቀቴንም ሳልሰስት የምሰጠው ነገ ለማሳደግ የምጥረው ነገር ነው እና እንደምታዩትም ከማዳም ቤት የወጣሁበት አንዱ ነገር ሚዲያ ላይ ልሰራ ነው። ዩቲዩብንም ለማሳደግ አለ አይደለ በቃ ለመጠቀም ነው በአጠቃላይ ሚዲያን ማለት ነው። አይሆፕ ደግሞ ወደፊትም በደንብ እንደምጠቀምበት ተስፋ አለኝ። እናንተንም የሚያስተምር ነገር እንደምለቅበት ማለት ነው። በሁለቱም ቋንቋ ነው የምሰራው። ወደ ቀጣዩ ሳልፍ እኔ ይሄንን ቪዲዮ የምቀርጽላችሁ የሆነ ራሴን ለማሳየት ምናምን አይደለም። አሁንም ጥሩ ቦታ የሆነ ዋው የሚያስብል አይደለም። ግን እኔ አሁን የደረስኩበት አይደለ የነበርኩበትንም ነግራችኋለሁ። ሰው ቤት ነው የምሰራው፣ ምግብ ነበር የምሰራው። እንደኔ የምሰሩ
እኔ አድጌ እንኳን ነገ ብታዩ እናንተም እንደኔ መሆን እንደምችሉ እንድታዩ ነው። ወድቄም ከሆነ ደግሞ እኔ የሄድኩበትን መንገድ ሳይሆን ሌላ መንገድ መርጣችሁ ላይፋችሁን እንድታድኑ። በአጠቃላይ በሁለቱም ሳይድ አይከፋም ማለት ነው። አይጎዳም። ብነሳም ለራሴ ብጎዳም ለራሴ ነውና ትምህርት እንዲሆናችሁ ብዬ ነው ይሄን ቪዲዮ የሰራውላችሁ። ያው ቪሎግ እሰራለሁ በኦሮምኛም በአማርኛም ነው የምሰራው። እዚህ ቻናል ላይ ብዙ ልጆችንም አምጥቼ ኢንተርቪው ለማድረግ ሞክራለሁ። ትማሩበታላችሁ ብዬ ተስፋ አለኝ። የስራ ኢንፎርሜሽንም እኔ ወጥቼም የወሰደብኝንም ነገር ያለሁበትንም ያለፍኩበትንም እነግራችኋለሁ። ትማሩበታላችሁ ብዬ ተስፋ አለኝ። በተለየ እንደኔ አረብ ሀገር ውስጥ ለምትኖሩ ማለት ነው፣ ወደ ውጪም ለመውጣት የምትፈልጉ ማዳም ቤት ሆናችሁ እዛው ደግሞ የምትሰሩ ይሄ መረጃ ይሆናቸዋል። ሳልነግራችሁ ማላልፈው ነገር ሌላው ለኛ ከባድ ወይም ለቤት ውስጥ ለሚሰሩ ሰዎች ለመውጣት ከባድ የሚሆነው ወረቀት መውሰድ ነው። ካንስሌሽን ለመውሰድ ከባድ የሚያደርገው ነገር ማለት ነው። ለእኔ የሚያደርገብኝ እንደኔ 1 አመት ሉዝ እንዳታረጉ የሚያደርጋቸው ነገር ልንገራችሁ። ለምሳሌ አጠያየቃችሁን በደንብ ተለማምዳችሁ ብትጠይቁ እንደ ቀጥተኛ እንደ ቆረጠ ሰው ጠይቁ እንጂ እንደ ምክር ጠያቂ አጠይቁ። እኔ አሁን ምክር እንደምጠይቅ ጠይቄ 1 አመት ተበልቶብኛል ማለት ነው። እርግጠኛ ሆናችሁ እኔ ይሄን ስራ አልሰራም፣ እንደዚህ አይነት ስራ ስላገኘው ሄጄ እንደዚህ ሰራለው ነው እንጂ ብሰራ ብዬ እንደዚህ ብላችሁ ከጠየቃችሁ በቃ የሆነ እነሱ የመናገርን እድሉን ስለምትሰጧቸው አይ የማለት እድሉ ይኖራችኋል። ቁርጥ አድርጋችሁ ግን ስትናገሩ በቃ ወስናለች የሚል መንፈስ ውስጣችሁ ስለሚያድር እናንተን አይጫኗችሁም ማለት ነው። እኔ ባይገርማችሁ እንደዛ ነበር የሆንኩት። የትኛውን ማሰሪ የተሻለ ደረጃ ላይ እንድትደርሱ አይፈልግም እና ለልጁ ራሱ ነው የሚፈልጋችሁ። እዛው ብታረጁላቸው ደስ ይላቸዋል። ስለዚህ ቆፍጠን ብላችሁ ብትጠይቁ ጥሩ ነው። እንደኔ 1 አመት እንዳታጡ። በጣም የሚቆጨው አመት ቢሆን ይበቃል አይደለ? በእናንተ ስህተት ያጣችሁት ነገር ሲሆን በጣም ነው የሚያናድደው እና ወደ ኢትዮጵያ ነው ማሳፈርሽ የሚል ሙድ አላቸው። መብቱ እንደሌላቸው በደንብ በመናገር መብትና ግዴታቸውን አውቃችሁ ዘራፍ በሉ ነው የሚላችሁ። እግዚአብሔር ይቅናችሁ። ላላችሁም ደግሞ እስካሁንም ድረስ ለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።